ማማተብ ቀላል እንዳይመስላችሁ። አማትባችሁ ብሉ፣ አማትባችሁ ተኙ፣ አማትባችሁ ተነሱ፣ አቤታችሁ ስትገቡ አማትባችሁ ግቡ፣ ስትወጡ አማትባችሁ ውጡ። ይሄ መስቀል እስኪተከል ድረስ ማንም ለፍቶ ገነት አልገባም ነበር። ይሄ መስቀል ክርስቶስ የተዋረደበት ሳይሆን ክርስቶስ የነገሰበት ነው። ክርስቶስ በመስቀል ተቸንክሮ ነፃነት የወጣንበት ቀን ነው። የበረከት ምንጫችን ነው። ማይዳችን ነው። የሰላም ምንጭ ነው። የፍቅር ምንጭ ነው። ሰማይና ምድር የታረቁበት ነው። መስቀልን ማሰብ ተሰቃዩን ማሰብ ነውና ይሄ መስቀል ይሄን ብናይ ብር ነው፣ አንዱን ብናይ ብረት ነው፣ አንዱን ብናይ መዳብ ነው። ወርቁ ብሩም ይጠፋል፣ ብረቱም ይዝጋል፣ ነሐሱም ወደ አፈር ይለወጣል፣ እንጨቱም ይነቅዛል። የክርስቶስ መስቀል ሲያዩት ደካማ ነው፣ መሳለቂያ ነው ለሰው። ለእኛ ግን ኃይለ እግዚአብሔር ነው። በዚህ መስቀል የሕይወት እንጀራ ተዘጋጅቶልናል። በዚህ መስቀል የሕይወት መጠጥ ተሰጥቶናል። በዚህ መስቀል ሞት ተሽሮልናል። በዚህ መስቀል ዲያብሎስ ተወግቶ ተጥሎልናል። ከዚህ በኋላ እንግዲህ አቅም የለውም። የመስቀሉ ኃይል፣ የመስቀሉ ምስጢር፣ የመስቀሉ ነገር ለአይሁድ ስንፍና ነው። ለእኛ ለምናመን ግን የእግዚአብሔር ኃይል የተገለጠበት ነው። አይሁድ ምልክት ይፈልጋሉ፣ አሕዛብ ደግሞ ተረት ይፈልጋሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? ሞት እስከ ዛሬ ድረስ በበግ አልተሸነፈም፣ በዳዊት ወንጭፍ አልተመታም፣ በሙሴ ብትር አልተወጋም፣ በሳሙኤል ጦርም አልተወጋም፣ በመስዋዕትም አልጠፋም። ሞትን ወግቶ የጣለ ይሄ መስቀል ነው። ምድራውያን ባለስልጣናት፣ ነገስታት፣ ንግስታት፣ ኃያላን ሁሉ ጮማ